ሰላም ሰላም እንደምቆያችሁ ንብረቱን ከኢትዮሮፖል ዛሬ ይዤላችሁ የመጣሁት ኬንቪ ስኮላርሺፕ ነው። ይህ ስኮላርሺፕ ኢንዶኔዥያ ውስጥ የሚሰጥ ስኮላርሺፕ ሆኖ ከባችለር ማስተርስ እና ፒኤችዲ ሌቭል የሚሰጥ ስኮላርሺፕ ነው። ይህን በተመለከተ ሙሉ መረጃውን አሁን ሰጣችሁና አፕሊኬሽን ፕሮሲጀሩን የተወሰነውን ፓርት በፓርት 2 አቀርባለሁ። አሁን ፓርት 1 ላይ ያለውን እንደሚከተለው አቀርባለሁ ማለት ነው። ስለዚህ ይሄ ስኮላርሺፕ አንደር ግራጁዌት ማስተርስ እና ፒኤችዲ ሌቭል ላይ ይሰጣል። የተለያዩ 47 በላይ በሚሆኑ ዩኒቨርሲቲዎች ነው የሚሰጠው። አንደር ግራጁዌት ኦር ባችለር ከሆነ ለ4 ዓመት፣ ማስተርስ ከሆነ 2 ዓመት እና ፒኤችዲ በ3 ዓመት ተኩል የሚያልቅ ፕሮግራም ነው ማለት ነው። በተለያዩ ፕሮግራሞች ነው የሚሰጠው። ዲፓርትመንቶች እዚህ ላይ እንደምታዩት ሁማኒቲ ኤንድ ሶሻል ሳይንስ አለ። በኢንጂነሪንግም በናቹራል ሳይንስ አሁን ለምሳሌ ባዮሎጂ፣ ኬሚስትሪ ያለ ይቀጥላል። ሶሻል ሳይንስ ለብቻው ደግሞ አለ ሎውን ጨምሮ ያሉ እንትኖች። ከዛ በኤጁኬሽን ራሱን ችሎ ሌላ ብራንች አለ ማለት ነው። ሶ እንደ አጠቃላይ በሁሉም ፊልዶች በሚባል ደረጃ ይሰጣል ከጤና ውጪ። ስለዚህ ይሄን ስኮላርሺፕ እንትን አድርጎ ለማግኘት አፕላይ አድርጎ ለማግኘት ዴድላይኑ እስከ ማርች 31 ስለሆነ እስከዛ ድረስ አፕላይ አድርጎ መጨረስ ያስፈልጋል ማለት ነው። በሁለቱም ፓርት ማቀርብላችሁን አፕሊኬሽን ፕሮሲጀሩን ተከትላችሁ። ስለዚህ ምን ከቨር ያደርጋል ለምለው አሁን ሴትልመንት አላዋንስ አለ ኦር ከዛ ሙቭ ስናደርግ ከትኬት ጀምሮ ያሉ ወጪዎችን ከቨር ያደርጋል። ቱሽን ፊ ከቨር ያደርጋል። ሊቪንግ አላዋንስ ማለት ስቲፔንድ ማለት ነው። መንዝሊ የሚሰጥ ስቲፔንድ አለ እና ይሄና ሌሎች ተጨማሪ ወጪዎችን ከቨር ያደርጋል ማለት ነው። ከዛ ኤሊጂብል ለመሆን ምን ያስፈልጋል ለምለው አሁን የእንግሊዝኛ ቋንቋ እንትን ይጠይቃል። እንደዛም ሆኖ ግን በሚዲየም ኢንስትራክሽን አፕላይ ማድረግ እንችላለን ማለት ነው። ከዛ በተጨማሪ ኤጅ ሊሚቶች አሉ። እንደ ሀገር ግን ሁሉም ኔሽን አፕላይ ማድረግ ይችላል ኢትዮጵያን ጨምሮ። ኤጅ ሊሚት አለ። ለአንደር ግራጁዌት ለባችለር ከሆነ እድሜ ከ21 እና ከዛ በታች መሆን አለበት ከዲሰምበር 31 2026 ጋር ሲነጻጸር ነው እድሜው። ከዛ ደግሞ ተጨማሪ መረጃዎች አሉ። ይሄ ያስፈልጋል የምላለ ለማስተርስም በተመሳሳይ ኤጅ ሊሚት አለ እስከ 35 እና ከዛ በታች እና ሌሎች ተጨማሪ እንትኖች አሉ ኤሊጂቢሊቲ ክራይቴሪያዎች። ስለዚህ እነዚህ ነገሮችን እዩዋቸው። ለፒኤችዲ አፕላይ ለማድረግም በተመሳሳይ እዚህ ላይ እንደምታዩት ኤጅ ሊሚት አለ 40 እና ከዛ በታች የሆነና ተጨማሪ መረጃዎች አሉ ማለት ነው። እነዚህም በኋላ በዝርዝር በደንብ እናያለን። አሁን ግን ያው ሃይላይት ለማሳየት ያክል እነዚህ ነገሮችን ካየን በኋላ ወደ ዋና ኮል ፖርታሉ ላይ ሄደን ማየት እንችላለን። ዋና ኮል ፖርታሉ ላይ ሄደን ማየት እንችላለን። አፕላይ ለማድረግ አሁን መጀመሪያ የነሱ ኦፈር ሌተር ፎርም አለ። እሱን ዳውንሎድ አድርገን መጀመር እንችላለን። ካልሆነ ደግሞ ቀጥታ አፕሊኬሽን ፖርታሉ ላይ ገብተን ይሄኛውን ኦፈር ሌተር ፎርሙን ማግኘት እንችላለን ማለት ነው። ሶ እሱ ለምን ይጠቅማል ለምለው ምንድነው መጀመሪያው አፕሊኬሽኑን ከመጀመራችን በፊት ኤምባሲ ላይ ኢንዶኔዥያ ኤምባሲ አለ ኢትዮጵያ። ከዛ ላይ እንትን ሪኮመንዴሽን ሌተር ማግኘት አለብን። ሪኮመንዴሽን ሌተሩን ለማግኘት ደግሞ እነዚህ ዶክመንቶችን ስካን አድርገን ለነሱ እንልካለን። እሱ እንዴት እንልካለን እና እንዴት ፎሎ አፕ ማድረግ እንችላለን የሚለው በኋላ በደንብ አሳያችኋለሁ። ነገር ግን አሁን በዋናነት መያዝ ያለባችሁ ከኤምባሲ ሪኮመንዴሽን ሌተር እንደሚያስፈልግና ያን ለማግኘት ደግሞ ተጨማሪ መረጃዎች ኦር ዶክመንቶች እንደሚያስፈልጉ ማየት አለባችሁ ማለት ነው። ያን በሙሉ መረጃ ካገኘን በኋላ ኦንላይን አፕሊኬሽን ፎርሙን በዚህ መሰረት መሙላት እንችላለን ፖርታሉ ላይ ገብተን። ሶ አሁን እንዳጠቃላይ ለዚህ የሚያስፈልገው ለስኮላርሺፑ የሚያስፈልገው ዶክመንት ምንድነው? ኦፈር ሌተር አለ ራሱን ችሎ። ከዛ ደግሞ ኦፊሻል ፓስፖርት ያስፈልጋል። አይኤልቲኤስ ካለ ይሆናል፣ ካልሆነ ደግሞ ሚዲየም ኢንስትራክሽንም ይሆናል። ሲቪ ያስፈልጋል። ሜዲካል ሪፖርት በኋላ ላይ የሚመጣ ነው እሱም እና ሌሎች እነዚህ መረጃዎች ያስፈልጋሉ ማለት ነው። ሪኮሜንዴሽን ሌተር አሁን እዚህ ጋር እንደምታዩት 2 እና ከዛ በላይ ነው። ሶ እነሱን ያስፈልጋል። አንዱ ሪኮሜንዴሽን ሌተር ከአስተማሩን መምህራኖች የምናገኘው ነው። ሌላኛው ደግሞ ከኤምባሲ የምናገኘው ሪኮሜንዴሽን ሌተር ሊሆን ይችላል ማለት ነው። ስለዚህ አፕሊኬሽኑ ኦልሬዲ ስኬጁሉን እዚህ ጋር እንደምታዩት ነው። መቼ እስከ መቼ አፕላይ ማድረግ አለብን፣ ከዛ ቀጥሎ በየትኛው ታይም ላይ ምን አይነት ነገሮች ይደረጋሉ የሚሉትን ማየት ትችላላችሁ። ለብቻው ቅድም ያየነው እንዳለው ነው። የባችለር አፕሊኬሽን ሪኳየርመንቱ ምን ይመስላል፣ እዛ አፕላይ ለማድረግ ለማስተርስም አፕላይ ለማድረግ ምን ያስፈልጋል፣ ለፒኤችዲ ምን ያስፈልጋል የሚለውን እዚህ ጋር በዝርዝር ማየት ትችላላችሁ።
እያንዳንዷን ነገር በደንብ አይታችሁ ነው እናንተ አፕላይ ማድረግ ያለባችሁ። ምክንያቱም እዚህ አሁን ሃይላይት ነው የሚሰጣችሁ ዋናውን እንትን እያንዳንዱን ላሳያችሁ እችላለሁ። ስለዚህ አሁን አፕሊኬሽኑን ለመጀመር ቀጥታ እዚህ ጋር ያው ኢሜላችሁን ታስገቡና በቬሪፊኬሽን ኮድ ይላካል፣ ሊንክ ይላካል። በዛ ሊንክ ደግሞ ያው ቬሪፋይ አድርጋችሁ አፕሊኬሽኑ መጀመር ትችላላችሁ። ነገር ግን አፕሊኬሽኑ ከመጀመራችሁ በፊት አፕሊኬሽኑን ኦንላይን አፕሊኬሽን ከመውላታችሁ በፊት ምን ማድረግ አለባችሁ ማለት ነው? ሪኮመንዴሽን ሌተር ከኤምባሲው ማግኘት አለባችሁ ማለት ነው። ኤምባሲዎች አሁን ተወካይ አለ በየሀገሩ። አሁን የኛ ያለው ኢትዮጵያ ውስጥ አዲስ አበባ ውስጥ ነው። ስለዚህ ከነሱ ማግኘት አለብን። ከዛ በኋላ እንትኑን አፕሊኬሽኑን ኦንላይን ፖርታሉ ላይ አፕላይ ማድረግ እንችላለን ማለት ነው። ሶ ከዛ በፊት መደረግ ያለበት ነገር ስላለ እሱን እናያለን። ግን ያው ዝም ብዬ ሎጊን ካደረግን በኋላ መረጃዎችን ካሰባሰብን በኋላ ልክ እንደዚህ አይነት ፖርታል ይመጣል። እዚህ ስታርት ኒው አፕሊኬሽን ብለን አፕሊኬሽኑን መሙላት እንችላለን። ነገር ግን በዋናነት የሚያስፈልገው ዶክመንት ስላለ እሱን በተመለከተ የምላችሁ ነገር ይኖራል። እስከ መጨረሻው እንድትከታተሉ እንጋብዘው። ለኢትዮሮፐር ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አትርሱ። የተለያዩ የስኮላርሺፕ ቪዲዮዎች አሉ ከኢትዮሮፐር ዩቲዩብ ቻናል ላይ እነሱ ማግኘት ትችላላችሁ። ከዚህ በተጨማሪ አጫጭርና ለመዝናኛ መሆኑ የተወሰኑ መረጃዎችንም ለመጨመር ያሰብኩ ነው። ከዚህ በፊት የሰራሁት ቪዲዮ እየታየልኝ አይደለም። ስለዚህ እሱ ላይ እንትን እንድትሉ ነው የምጋብዛችሁ። የዚህንም ስኮላርሺፕ ከዚህ በፊትም ደግሞ የሰራኋቸው አሉ፣ እነሱንም እንድታዩ በዚሁ አጋጣሚ በድጋሚ ጋብዛለሁ። ስለዚህ አሁን ወደ ፖርታሉ ገባን። አሁን እዚህ ከገባን በኋላ ወደ ታች ስክሮል አድርጋችሁ ስትሄዱ እዚህ ዶክመንቶች አሉ፣ ዳውንሎድ የምናደርጋቸው 2 ፒዲኤፍ ዶክመንቶች አሉ። እነዚህም በደንብ ማንበብና ማወቅ አለብን። ይሄን ካየንና ካወቅን በኋላ አፕሊኬሽኑን ብንጀምር ይሄን አንብበን ከጀመርን በኋላ በጣም ቀላል ይሆናል ማለት ነው። ሶ መረጃው ስለሚያስፈልገን የመጀመሪያው ምንድነው ሚኒስትሪ ኦፍ ሃየር ኤጁኬሽን ሳይንስ ኤንድ ቴክኖሎጂ ብሎ ያለ ነው። ሶ ይሄ አሁን እንዴት አፕላይ ማድረግ እንዳለባችሁ ያለው ኮል ነው። ከዛ ይሄ አንዱ ኦፈር ሌተር ነው አፕሎድ የምናደርገው አንዱ እንትን ነው ማለት ነው። ሶ እዚህ ላይ አሁን ሳጀስት ያደርጋለው ምንድነው ወደ 47 ዩኒቨርሲቲዎች አሉ እዚህ ጋር አፕላይ የምታደርጉት። ከዛ ደግሞ ከነዚህ ዩኒቨርሲቲዎች ላይ አፕላይ አድርጋችሁ ስታገኙ ደግሞ እንትን የምትከተሉት ይሄን ፕሮሲጀር ነው ብሎ እያሳየ ነው ማለት ነው። እነዚህን እዩዋቸው። አሁን በዋናነት ከዚህ ታች ላይ አለ። አሁን እናንተ ለኤምባሲው አፕላይ ስታደርጉ በዚህ መሰረት ነው አፕላይ የምታደርጉት። ኤምባሲዎቹን እንዴት ኮንታክት እናደርጋለን የሚለው በኋላ አሳያቸዋለሁ። ግን ኤምባሲውን ኮንታክት ለማድረግ የሚያስፈልገው ዶክመንት ይሄ ነው። ቅድም ኦልሬዲ ሌላ ፔጅ ላይ አይተናል። ሶ እዚህ ጋር የተዘረዘሩ ከኤ እስከ ጂኤች ያሉ የተዘረዘሩ እንትኖች አሉ። እነዚህ ፋይሎችን በሙሉ አዘጋጅተን ለኤምባሲዎቹ እንልካለን። እንዴት እንልካለን፣ የት አድረሱ እናገኛለን የሚለውን አሳያቸዋለሁ። ሶ ይሄን ስትልኩ ራፍ ኢንተርቪው ሊያደርጉ ይችላሉ። ዶክመንታችሁ አስተማማኝ ከሆነ ደግሞ ቀጥታ ሪኮሜንዴሽን ሌተሩ ሊሰጧችሁ ይችላሉ ማለት ነው። ሶ ይሄን ማድረግ ትችላላችሁ። ሌላኛው ዶክመንት ደግሞ አለ፣ ሌላ ዶክመንት አለ። ሁለተኛው ዶክመንት እሱን ፒዲኤፉን በደንብ እናያለን። ከዛ በፊት ግን በደንብ ማየት ያለባቸው አሁን ለባችለር ለማስተርስ እና ለፒኤችዲ ኤሊጂቢሊቲ ክራይቴሪያዎቹ ኦር ሪኳየርሜንቶቹ ምንድናቸው የሚሉትን በደንብ እዩዋቸው። ኤጅ ሊሚት አለ ብለናል። ከዛ ሌላ ባችለር ዲግሪ ኖሮ ድጋሚ መማር አይቻልም። የ12ኛ ክፍል መጪ የጨረሰ ብቻ ነው መሆን ያለበት። የቋንቋንም በተመለከተ እና ተጨማሪ አሁን የ5 ደቂቃ ቪዲዮ የተለያዩ ፖይንቶች ላይ ሪከርድ አድርጋችሁ መላክ አለባችሁ። ዶክመንታችሁ አውተንቲኬት መደረግ አለበት ምናምን። እነዚህ ነገሮችን በደንብ አንብቧቸው። ለባችለርም ለማስተርስም ለፒኤችዲም የራሳቸው ክራይቴሪያ አላቸው። አብዛኞቹ ተመሳሳይ ናቸው። የተወሰነ የሚለያያል። ተጨማሪ አሁን ለፒኤችዲ ተማሪዎች አፕላይ ለማድረግ ተጨማሪ የሚያስፈልጉ አሉ። ለምሳሌ እንደ እንትን ፕሮፖዛል አይነት ነገር ሊሆን ይችላል እና ተጨማሪ እንትኖች ሊኖሩ ይችላሉ። ሶ እነዛ ነገሮችን ክራይቴሪያዎቹን በደንብ እዩ። ቪዲዮን የ5 ደቂቃውን ቪዲዮ ሲሰሩ ደግሞ እነዚህ ፖይንቶች ላይ ፎከስ ማድረግ አለበት። አሁን ስኮላርሺፕ ለምን እንደሚሰጠው ስለራሳችሁና ደግሞ ስለ ኢንዶኔዥያ ለምን ለመማር መረጣችሁ ምናምን የሚለውን ነገር ጨምሮ እነዚህን ነገሮች ላይ ፎከስ አድርጋችሁ ማውራት አለባችሁ። ከዛ ደግሞ እዛ ከሄዳችሁ በኋላ ከኢንዶኔዥያ ኔሽን ጋር የተለያየ ሪሌሽን መፍጠር አይቻልም። ሴት ከሆነች ደግሞ አርግዛ እዛ መማር አትችልም ምናምን። እንደዚህ አይነት እንትኖች አሉ። እነዚህ ሪኳየርሜንቶችን በደንብ ካያችሁ በኋላ ቀጥታ ወደ ኤምባሲው መሄድ ትችላላችሁ። ከዚህ በተጨማሪ
ከአፍሪካ የሚመጡ አፕሊካንቶች ምን ማምጣት አለባቸው ይላል። ኦልሬዲ ይሄ አፕሊኬሽኑን ከጨረስን በኋላ ነው የሎ ፊቨር ትባላለች እቺ የብጫ ወባ ክትባት እሷን ማግኘት አለባቸው ነው የሚሉት። ስለዚህ ይሄ በኋላ በመጣ ነገር ነው፣ ግን ያው አጠቃላይ ኢንፎርሜሽኑን እንድታዩ ስለፈለኩ ነው ማለት ነው። ከዚህ በተጨማሪ ሁለተኛው ፒዲኤፍ ላይ ስትሄዱ ከመጀመሪያው ፒዲኤፍ ወደ መጨረሻ አካባቢ ያለው ነው ፎርማት። በዛ ፎርማት መሰረት እነሱ ለእናንተ ሪኮሜንዴሽን ሌተሩን ይሰጣሉ። ሶ ይሄ ኦልሬዲ እነሱ ጋርም ስላለ ችግር የለውም። አሁን ጀነራል ሪኳየርመንቶቹ ቅድም ካየ ነው የባችለርም የማስተርስም የፒኤችዲም አሁን ለሶስተኛ ጊዜ እያየን ነው። ስለዚህ እነዚህ እናንተ በደንብ አንብቧቸው፣ አቴንሽን ሰጣችሁ አይታችሁን አፕሎድ ማድረግ አለባችሁ በደንብ ማለት ነው፣ ለማግኘት እንዲቀላችሁ ማለት ነው። ሶ አፕሊኬሽን ፕሮሲጀሩ ምን ይመስላል ለምለው አሁን የመጀመሪያው ያው ቅድም እንዳልኳችሁ ፎርሙን ዳውንሎድ ማድረግ ነው። አሁን እዚህ ጋር ሊንክ አለ፣ በዚህ ሊንክም ዳውንሎድ ማድረግ ትችላላችሁ። መጀመሪያ ያሳያችሁ ፎርም ማለት ነው በሌላ አባባል። ከዛ በኋላ እነዚህ ዶክመንቶችን ይዛችሁ ከኤምባሲ እንትን ታገኛላችሁ ይላል ሪኮሜንዴሽን ሌተር። ከዛ በኋላ ኦንላይን ያን ካገኛችሁ በኋላ ኦንላይን ፖርታል ላይ መሙላት አለባችሁ ነው። ለዛሬ ኦንላይን ፖርታል ላይ ያለውን አሞላል አላሳያችሁም፣ በሚቀጥለው ቪዲዮ አሳያችኋለሁ። ኦልሬዲ ፔጁን ከከፈትኩ በኋላ እናንተ እዛ ላይ አፕላይ ማድረጉ በጣም ቀላል ነው ማለት ነው። ሶ ሞልታችሁ ከጨረሳችሁ በኋላ ያው እነሱ ስክሪን አድርገው እንትን ይላሉ። እነዚህ ፖይንቶች ላይ በደንብ ፎከስ አድርጉ ብሎ ስትሮንግሊ እነሱ ሪኮመንድ ያደርጋሉ። ይሄን እንድታዩ ነው። ከዛ ደግሞ ስኬጁሉ ከመቼ እስከ መቼ ነው? ከፌብሩዋሪ 2 እስከ ማርች 31 ድረስ አፕሊኬሽን ኦን ነው። ከዛ ፋይናል እዛ እስኪደርሱ ድረስ ያለው መረጃ ታይም ስኬጁሉን እዚህ ማየት ትችላላችሁ። ሌላው ደግሞ ምንድነው ኤምባሲዎቹን እንዴት ኮንታክት እናድርጋለን፣ አድረሱ የቱ ጋር ነው የሚለውን እዚህ ማየት ትችላላችሁ። በአልፋቤት ስለሆነ ወደ ታች ስክሮል ላይ ያደርጋችሁ ስትሄዱ 34 ላይ ኢትዮጵያ አለ። አሁን የት ነው ኤምባሲ የሚገኘው የሚለው አለ፣ ሎኬሽኑ። ፋክስ ነምበር ደግሞ ፋክስ ማድረግ ከፈለጋችሁ አለ። ከዛ ኢሜል አለ። ከዛ ደግሞ ፐርሰን ማንን ነው ኮንታክት ማድረግ ያለባችሁ እዛ ኤምባሲ ላይ ለሚለው ደግሞ ሰዎቹን አስቀምጠዋል። ከዛ ደግሞ ስልክ ቁጥራቸውም አለ እና የኤምባሲው ኦር የፐርሰናል ኢሜልም አለ ማለት ነው። የኤምባሲው ኢሜል አለ፣ ፐርሰናል ኢሜል አለ፣ የነሱ እንትንም አለ፣ ተጨማሪ ስልክ ቁጥራቸውም አለ። እዛ ኮንታክት አድርጋችሁ ነው የምታገኙት ማለት ነው። ከዚህ በተጨማሪ ደግሞ ይሄን ኮንታክት ፐርሰን እንትኖቹን ዩኒቨርሲቲዎች አሉ፣ 47 ዩኒቨርሲቲዎች። 47 ዩኒቨርሲቲዎች ላይ የሆነ ኢንፎርሜሽን ከፈለጋችሁ ደግሞ ሰዎች ተቀምጠዋል። ከዛ የነሱ ስልክ ቁጥር አለ። ሶ ከነሱ 47ቱም ዩኒቨርሲቲ ላይ ስልክ ቁጥር ስላለ እናንተ መማር የምትፈልጉት ፕሮግራም ያለበትን ዩኒቨርሲቲ ታገኙና ከዛ ተጨማሪ መረጃ የሚያስፈልጋችሁ ከሆነ ያን ሰው ኮንታክት ማድረግ ትችላላችሁ ማለት ነው። አሁን ኦልሬዲ ኤፍኤኪው ማለት ፍሪኩዌንትሊ አስክድ ኩዌስችንስ በብዛት አሁን እኔን መጠየቅ ብትፈልጉ ኦር ይሄን ቪዲዮ ሲታዩ ግራ የሚገባችሁ ነገር ካለ ከዛ የምታገኙት ነው። ከዛ ፊት ግን እነዚህ 47 ዩኒቨርሲቲዎች ፔጃቸው ላይ ገብታችሁ ማየት ከፈለጋችሁም ወደ ትራሽ ስክሮል አድርጋችሁ ስትሄዱ የምታገኙት ነው። እነዚህ ዩኒቨርሲቲዎቹን ፔጅ እና ሎኬሽናቸውን ማየት ትችላላችሁ። ይሄ ለምንድን ነው የምጠቅማችሁ? በኋላ ላይ ያው የት ነው መሄደው፣ የት ነው ዩኒቨርሲቲ የሚገኘው፣ ፕሮግራሞቹ ደግሞ ስፔሲፊካሊ ምን ምንድን ናቸው የሚለው በደንብ ለይታችሁ እንድታውቁ ያግዛችኋል ማለት ነው። ስለዚህ አሁን ይሄን ፍሪኩዌንትሊ አስክድ ኩዌስችንስ በደንብ እያቸው እናንተ መጠየቅ የምትፈልጉት እዚህ ጋር ተጠይቆ ከነመልሱ ታገኛላችሁ። እነዚህን እንድታነቡ ነው እንትን የምለው። ከዛ ደግሞ ዩኒቨርሲቲዎች አሉ፣ ከዛ ፕሮግራሞች አሉ። በባችለር በማስተርስ የትኛው ፕሮግራም ነው ያለው? ይሄ 47 እያሳያችሁ ይሄ ዩኒቨርሲቲ በዝርዝር እዛ አለ። ወደ 1200 የሚጠጋ 1100 ምናምን ፕሮግራም ነው ያለው። አሁን ለምሳሌ በባችለር ይሄ እዚህ ዩኒቨርሲቲ አለ፣ ይሄ ፕሮግራም በማስተርስ እዚህ ዩኒቨርሲቲ አለ እያለ በዝርዝር እዚህ ጋር ታገኛላችሁ ማለት ነው። አሁን ወደ ታች ስክሮል ላይ ያደርጋችሁ ስትሄዱ በጣም ብዙ ነው ፔጁ። እንዳልኳችሁ 1170 ምናምን አካባቢ ነው፣ 1173 አካባቢ ፕሮግራም ነው አጠቃላይ። አሁን እዚህ ጋር እንትን አድርጋችሁ ለማግኘት ያነበባችሁ ለማግኘት ስለሚያስቸግር ሰርች ማድረግ ትችላላችሁ። አሁን ለምሳሌ አንድ ሰው በሲቪል ኢንጂነሪንግ መማር ፈልግ፣ ሲቪል ኢንጂነሪንግ አሁን ማስተርስ እዚህ ዩኒቨርሲቲ ማግኘት ይችላል ይላል። ዶክተሬት ዲግሪ እዚህ ዩኒቨርሲቲ አፕላይ ማድረግ ትችላለህ ይላል። በተመሳሳይ ማስተርስ እዚህ ዩኒቨርሲቲዎቹ ይለያያሉ። ታዩና ከዛ እዛው ፕሮግራሞቹን ዲቴል ገብታችሁ ማየት ትችላላችሁ።
በተመሳሳይ ኮምፒውተር ሳይንስም ከሆነ ኮምፒውተር ሳይንስ፣ ማኔጅመንትም ከሆነ ማኔጅመንት፣ ኢኮኖሚክስም ሌላም ፕሮግራም ከሆነ ሌላውንም ፕሮግራም በዚህ መልኩ ማየት ትችላላችሁ ማለት ነው። አሁን ለምሳሌ ኮምፒውተር ሳይንስ እዚህ ዩኒቨርሲቲ ነው ያለው። አሁን የነዚህ ዩኒቨርሲቲዎች ደግሞ አድረስ ተቀምጧል። እዛ ጋር እንትን ግር ያላችሁ ነገር ካለና ኢንፎርሜሽን ከፈለጋችሁ ደግሞ ማን ኮንታክት ማድረግ እንዳለባችሁ ደግሞ ቅድም ያሳያችሁ ቴብል ላይ ስላለ ከዛ ላይ ኮንታክት ማድረግ ትችላላችሁ። ፍሪኩዌንትሊ አስክድ ኩዌስችን ላይ ደግሞ በደንብ አድርጋችሁ ያልገባችሁ እዛ ላይ ማየትም ማንበብም ትችላላችሁ ማለት ነው። ስለዚህ አሁን በዚህ መልኩ ፕሮግራሞቹን ማግኘት ትችላላችሁ። ለምሳሌ አሁን የሆነ ሰው በማኔጅመንት ማጥናት ፈልግ የተለያዩ ዩኒቨርሲቲዎች ላይ በባችለር በማስተርስም በፒኤችዲም አለ ማኔጅመንት። ስለዚህ እነዚህን ታያላችሁ ማለት ነው። ሶ ይሄን ካያችሁ በኋላ ፕሮግራሞቹን ለያችሁ የት ዩኒቨርሲቲ አፕላይ ማድረግ እንዳለባችሁ አወቃችሁ። ከ47 ውስጥ በዚህ ኢንዶኔዥያ በጣም ትልቅ ሀገር ናት እና በጣም ተጽዕኖ ከሚፈጥሩ ሀገራቶች አንዷ ነች እና ዩኒቨርሲቲዎቹም በጣም ብዙ ናቸው። ከነዛ ውስጥ የተመረጡ እነዚህ 47 ብቻ ናቸው። ሶ እነዚህ 47ቶቹ ላይ ደግሞ ያሉ ፕሮግራሞች በእንግሊዝኛ የሚሰጡ ተብሎ የተቀመጡ እነዚህ ናቸው ማለት ነው። ሶ ይሄን ተከታትለን እንሞላለን። አሁንም ደግሞ የምነግራችሁ ምንድነው ወደ ኤምባሲ የምትልኩት እነዚህ ዶክመንቶች ናቸው የሚሉትን በደንብ አድርጋችሁ ለዩ። ከዛ እንዴት ኤምባሲውን ኮንታክት እናደርጋለን፣ ከዛ ደግሞ ወደ ዩኒቨርሲቲው ላይ ቅር ያላችሁ ነገር ካለ ደግሞ ኢንፎርሜሽን እንዴት ማግኘት ትችላላችሁ እና ሌሎች መረጃዎችን እዚህ ላይ በደንብ ማንበብ ትችላላችሁ ማለት ነው። ሶ ይሄን ካየን በኋላ ወደ ዋናው እነዚህን ጨርሰን ሪኮሜንዴሽን ሌተር ከአድቫይዘር ብናገኝ ይኖራል። ከዛ ደግሞ ስራ ካለን ከዛ ከምንሰራበት ስራ ከሌለን ደግሞ ስቴትመንት ኦፍ ወርድ ጽፈን ስራ እንደሌለን ግልጽ አድርገን ማስገባት እንችላለን። እነዚህ ሶስት የተለያየ ሪኮሜንዴሽን ሌተሮች አሉ። እነዛን ከያዝን በኋላ ቀጥታ ወደ አፕሊኬሽኑ መሄድ እንችላለን ማለት ነው። ሶ አፕሊኬሽን ፖርታሉ ላይ ስትገቡ መጀመሪያው ይሄ ነው። ይሄ እንዴት ነው መጣልኝ? ቀጥታ በኢሜይልን ሰርቪስ ሰብሚት ሳደርግ በዛ በኢሜይል ላይ የመጣውን ቬሪፋይ ካረኩ በኋላ ወደዚህኛው ፖርታል ያመጣኛል። ስለዚህ እዚህ አፕሊኬሽን መጀመር እችላለሁ ማለት ነው። ኮሜንት ላይ ከጠየቃችሁ ድጋሚ ለዚህኛው ፓርት ቪዲዮ ሰራለሁ። ካልሆነ ግን ያው አፕሊኬሽን ፕሮሲጀሩ ከዚህ በኋላ ግልጽ ስለሚሆን እሱን እንድትከታተሉ ነው የምጋብዘው። ከዚህ በተጨማሪ ኢትዮ ሮፐር ዩቲዩብ ቻናልን ሰብስክራይብ አድርጉላለሁ። አመሰግናለሁ። ቴንክ ዩ ቬሪ ማች። ቴንክ ዩ